እግዚአብሔርን ክርስቲያን እንዲህ ነው ማመስገን ያለበት። አሁን ላለሁበት ደረጃ አንተ ፈቃድ ስለሆነ ነውና ተመስገን በሉት። እሱ ከኛ ጋር ካለ ባለን ትንሽ ነገር እንረግ። የግድ ዶክተር መሆን አይጠበቅብህም። ሊስቲሮ ሆነ በሰላም ካደርክ ማን ካንተ ጋር አለ ማለት ነው? እግዚአብሔር አለ። የኑሮ ልኬት አይደለም፣ የአኗኗር ሁኔታ ወሳኝ ነው። ከተንጣለለው ሕንፃ ስር ስንት ቅዠት አለ። ከምንተኛባት ደሳሳ ጎጆ ውስጥ ደግሞ ስንት ደስታ አለ። ድህነት ደስታ ነው እያልኩ አይደለም። እግዚአብሔር ያለባት ትንሽ ጎጆ ትሻላለች እግዚአብሔር ከሌለበት የተንጣለለ ሕንፃ። ገንዘብ ለማግኘት ሰላማቸውን አጥተው የተጓዙ ሰዎች ገንዘቡ ላይ ሲደርሱ ኑሮ ሬት ያላቸው ብዙ ናቸው። ባላቸው ነገር ተመስገን ብለው ግን የረገጡት ምድር የተባረከላቸው በርካቶች ናቸው። እና አብርሃምና ሎጥ ምድር ጠበባቸው በበረከት ብዛት። ማንን ተከትለው ስለወጡ? በካራን እንጀራ በሽበሽ ነበረ፣ ሁሉ የተሟላ ነበር። ጥለው ወጡ፣ ግን እግዚአብሔር አሳፈራቸው። እንዴትም ኑር ማን ካንተ ጋር አይኖር?